አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶች እንዴት ናቸው? ደህና ናቸው? ስራ፣ ጤና፣ አፍያ ሰላም ነው? ከኔ ጋር ሰላም ነው አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ነው መጣሁላችሁ። አልነበርኩም ዛሬ በቀኑ የሆነ እዚህ ጋር መዝራዓ ይባላል፣ ግን በሌላ ቦታ እንትን ነው መሰለኝ ባህር ነው ምንድነው ባህር የሚባለው እዛ ሰማክ የሚወጣበት ነው። ይሄ ደግሞ መዝራዓ ይባላል ይላችኋለሁ። እዛ ሄጄ ነበር። ይሄን ይመስላል። አበረታቱኝ፣ ላይክ፣ ሰብስክራይብ፣ ሼር አድርጉኝ ይላችኋለሁ። እና ማሻአላህ በጣም ደስ ይል ነበር። ያው ጁማአ ነው፣ አየር ተቀብለን መጥተናል። እና እናንተስ እንዴት ናቸው? ስራ እንዴት ይዛችኋል? ሙቀት ተደረሳችሁ ይላችኋለሁ። ከኔ ጋር ሰላም ነው። ይኸው አንዳንዴ ወጣችሁ ማለት ነው። ቤተሰቦች የእናንተ ቤተሰቦቻችሁ ጥሩ ከሆኑ እንደዚህ ወጣችሁ ዘና ፈታ ትላላችሁ። ያው ጥሩ ካልሆኑ ምንም ማድረግ አትችሉም። ሰብሩ ነው እና አንዳንዴ ስለምትወጣ የኔ ሴትዮዋ ለዛ ነው የወጣሁት ይላችኋለሁ። እናንተም ደግሞ ከተመቻችሁ የሆነ አለ አይደል እንዴ የሆነ ጠፍታችሁ ማውጣችሁ ልትሄዱ ትችላላችሁ። ግን ያው ኮንትራት ቤት ሆናችሁ አንዳንዳችሁ ላትሄዱ ትችላላችሁ፣ አንዳንዳችሁ ደግሞ ትሄዳላችሁ ብዬ አምናለሁ። እና አላህ ደግሞ ቤተሰባችሁን ጥሩ ያርግላችሁ። በአንድ ነገር ደስታ ባታገኙ በአንድ በኩል ደግሞ ደስታ ታገኛላችሁ ማለት ነው። እና አላህ ደግሞ ሁሌ ማስደስተን ደስተኛ አድርጎ ያኖረን ከአዱና እስከ ጀነት አኬራም ድረስ ማለት ነው። እና ደስተኛ ያድርገን እላችኋለሁ። ይሄን ይመስላል። ወጥቼ ነበር እኔ፣ ሌላ ነገር የለኝም። ያው ሲወጣ ሲቀርጽ ብቻ ነው እንትን የሚሆነው። ያው ምግብ ስትሰራ አንዳንዴ በቃ ይከብደኛል። ያው ሁሌ እንትን ከሆናችሁ ይከብዳችኋል አይደል እንዴ? ስለዚህ ይከብደኛል አንዳንዴ። ያው በምግቡም በምንም ሁኔታ ይመጣለው። ስለዚህ ኢንሻአላህ አበረታቱኝ፣ ግን አበረታቱኝ። አዲስ ነኝ አልኳችሁ እኮ ታውቃላችሁ ብዬ